አስባችሁታል? ልጃችሁ እንደተወለደ ቢያረጅ። በኢትዮጵያውያን አቆጣጠር በ1985 በአሜሪካ ውስጥ በኒውዮርክ ከተማ የተወለደው ሎኒ ካርኔይ የራስ ቆዳው እንደ ስስ ፕላስቲክ ስለነበር በላዩ ያሉ ደም ስሮች በአጠቃላይ ይታዩ ነበር። የሎኒ እንደዛ ሆኖ መወለድ የበሽታ እንጂ የርግማን አልነበረም። የቤተሰቡ ሐኪም ዶክተር ቢዦን ሲናገር እንዲህ አይነት በሽታ የተለመደና ብዙ ጊዜ የሚታይ አይደለም። ለብዙ ዘመናት የማይታይ ከቆይታ በኋላ አንዳንድ ጊዜ የሚታይ ነው። በሽታው አንድን ሕፃን ሽማግሌ ያስመስለዋል። ለምሳሌ አሁን ሎኒ የ2 ዓመት ልጅ ነው። ነገር ግን ብስለቱ እንደ 50 ዓመትና እንደ 60 ዓመት ሰው ነው ብሏል። ሎኒ በ2 ዓመት ዕድሜው ቁመቱ 87 ሴንቲ ሲደርስ ክብደቱ ደግሞ 12 ኪሎ ግራም ነበር። ጭንቅላቱ ግን የአንድ ሀገር መለያ ካርታ ይመስላል። በስስ ፕላስቲክ የተሸፈነ ከሚመስለው ጭንቅላቱ ላይ ፈጽሞ ሰማያዊ ቀለም ያላቸው ደም ስሮች ተወጣጥረው ሲታዩ ጭንቅላቱን የመንገድ መምሪያ ካርታ ያስመስሉታል። ሎኒ ሁልጊዜ ራሱ እንዲከላከል የተሰራለትን የብረት ባርኔጣ ያደርጋል። ሎኒ ያቀፈው በሽታ በጣም መጥፎ በሽታ ቢሆንም ሐኪሞቹ ሎኒ የሚሞተው ከብዙ ዓመታት በኋላ ነው ይላሉ። ነገር ግን ታሪኩ ሲጀምር የ35 ዓመት ዕድሜ ያላት እናቱም በሕይወት እንደሚቆይ ትጠራጠራለች። ብዙ ዘመናት እንደማይቆይ ተስፋ ታደርጋለች። እናቱ ወይዘሮ ሊንዳ ስለ ልጇ ስትናገር ልጃችንን ልዩ መልአክ እንለዋለን፣ ከእኛ ጋር ለብዙ ጊዜያት እንደማይቆይ የሚያውቅ ይመስላል። በየቀኑም የሚያሳየውን ፍቅር የተለየ ነው። እኛም ብቻ ሳይሆን የሚያገኘውን ሰው በፍቅር መጠጋት፣ መነካካት ይወዳል። ሎኒ ቢኖርም ቢሞትም ብዙ ትምህርት በተግባር አሳይቶናል። ከሱም ብዙ ነገር ተምረናል። ሁልጊዜ ደስ እንዲለን ይፈልጋል። ሰው ሲያስብና ሲጨነቅ አይወድም። ለምሳሌ አንድ ዕድሜ ያለው ወንድሙ ያለቅስ እንደሆን ሎኒ ቶሎ ብሎ ጨዋታ ይጀምርና ያሳስቀዋል። ትናንሽ የመኪና አሻንጉሊቶችን ያመጣና በወንድሙ ዙሪያ ያሽከረከረ ያጫውተዋል። ሎኒ ማንኛውም ሰው እንዲያዝንና እንዲጨነቅ አይፈልግም። አይናገርም እንጂ ለየትኛው ዓለም የሚል ይመስላል። ታናሽ ወንድሙ ዳኒ የወደቀ እንደሆነ እንኳን ሮጦ ሄዶ አቅፎ ያባብለዋል። ሎኒ የ2 ዓመት ልጅ ሆነና መናገር አልቻለም እንጂ አካውኑ አደራረጉ ሁሉ የትልቅ ሰው ነው። ሎኒ በተለያየ ቀለማት ስዕል መሳል ይወዳል። የሳለውንም ስዕሎች ለታላቅ እህቱና ወንድሙ ይሰጣቸዋል። ሎኒ ከሁሉም ጋር መደሰት ስለሚወድ ከውሻችን ክሪስ ጋርም መጫወት ይወዳል። አንዳንድ ነገሮችን ይወረውርና ያን ነገር ክሪስ እንዲያመጣ በእጁ ምልክት ይሰጣል። ሬክስም ለሎኒ በጣም ታማኝ ወዳጁ ነው። ሎኒን በመውለዴ አላፍርም። ማንም ሰው የሎኒን ጭንቅላት እያየ ጉድ እያለ ሲያደምቅ ምንም አይመስለኝም። የማዝነው ግን ምናልባት ቶሎ ይሞትብኝ ይሆን ብዬ ነው። ሐኪሞቹ ግን እድሜው ረጅም እንደሚሆን ነግረውኛል ብላለች። ለሁላችሁም እናቶችና አባቶች እግዚአብሔር ጤነኛ ልጅ ይስጣችሁ።